15 ላይ በሕይወት ዕድሜ ማንም አይቋቋምም፣ ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ ይላል። በሕይወት ዕድሜ ማንም የማይቋቋምህ እግዚአብሔር ካንተ ጋር ስለሆነ፣ በሽታ ቢሆን፣ ድህነት ቢሆን፣ ጉልበተኛ ቢሆን፣ ባለስልጣን ቢሆን፣ የትኛውም እኔ ነኝ ያለ እግዚአብሔር ካንተ ጋር ከሆነ ሊቋቋም አይችልም። ሊቋቋም የሚፈልግ እኮ አለ። አላሳልፍ፣ አላስገባ፣ አላስወጣ የሚል ያንተ ለብሶ መውጣት የሚከነክነው፣ ያንተ ስራ መስራት የሚከነክነው፣ ያንተ መማር፣ ያንተ መውጣት መግባት የሚሰለቸው፣ እድገትህ የሚከነክነው፣ እንድትወጣ እንድትገባ የማይፈልግ አለ። በዚህ ምድር ላይ ጠላት በተለያየ መልኩ በሕይወት ዕድሜ ላይ ተግዳሮትን ይፈጥራል። እድገትን ይጠላል፣ መሰናክልን ይደረድራል እና እግዚአብሔር ግን ከአንተ ጋር ካለ በሕይወት ዕድሜ ማንም አይቋቋምም። እግዚአብሔር ከአንተ ጋር ካለ ጠላት ሊቋቋም አይችልም። ሟርተኛ ሊቋቋም አይችልም። ደጋሚ ሊቋቋም አይችልም። ያንተ መግባት መውጣት የሰለቸው ሊቋቋም አይችልም። እግዚአብሔር ከአንተ ጋር ከሆነ የሚቋቋም የለም። ይህ ቃል ለኢያሱ የተነገረ ነው። ኢያሱ ተስፋ የቆረጠበት ሰዓት ይመስላል ያ ወቅት። ማለትም ሙሴ ከጎኑ የሄደበት ወይም ደግሞ ያረፈበት ሰዓት ነው። የሚመካበት ሙሴ ከፊት ከፊቱ የሚሄድ ወይም ደግሞ ለኢያሱ መሪ የነበረው ሙሴ፣ ተስፋ የጣለበት ሙሴ እንደ ቀልድ ምን ብሏል? አልፏል። ስለዚህ ኢያሱ ተስፋ የቆረጠበት፣ ግራ የተጋባበት፣ ያን ሁሉ ህዝብ እንዴት አድርጎ እንደሚመራ የማያውቅበት፣ ለዛ ሁሉ ሰው የመፍትሄ ሰው ለመሆን ግራ የተጋባበትና የተጨነቀበት ሰዓት ነው። በዚህ ሰዓት እንግዲህ እግዚአብሔር ግን ምን አለው? በሕይወት ዕድሜ ማንም አይቋቋምም፣ ከሙሴ ጋር እንደሆንኩ ከአንተ ጋር ሆናለሁ፣ አልጥልህም፣ አልተውም አለው። እንኳን እግዚአብሔር ቤተሰብ እንኳን አይዟችሁ ሲላችሁ ወይም ደግሞ ጓደኛ እንኳን አይዟችሁ ሲላችሁ፣ እኔ ካንተ ጋር ነኝ ሲሏችሁ ተጽናናላችሁ፣ ተበረታላችሁ፣ ብቻዬነት አይሰማችሁም። እንኳን እግዚአብሔር እና እግዚአብሔር ምን አለው? በሕይወት ዕድሜ ማንም አይቋቋምም። ሃሌሉያ! ከሙሴ ጋር